ሰላም እንዴት ናችሁ? በሱ ፊትነስ ነኝ ከአርባ ምንጭ። ዛሬም በሌላ የቦዲ ፓርት ወይም ደግሞ የሰውነት ክፍል መተናል። ዛሬ የምንሰራው ሾልደር ነው። ሾልደርን ዛሬ ከጓደኛዬ ጋር እንሰራለን። እንግዲህ ሾልደር የተለያዩ ጥቅሞች አሉት። የሆነ ክብደትን በምናነሳ ሰዓት ወይም ደግሞ የተሻለ አቋም እንዲኖረን ወይም ደግሞ ስንለብስ ልብሶቻችን እንዲያምሩ ከሚያደርጉ ነገሮች መካከል አንደኛው ምንድነው? ሾልደር ነው። ስለዚህ ሾልደራችንን እንዴት ሂውጅ ማድረግ እንዳለብን ሾልደራችንን እንዴት ማስፋት እንዳለብን 5 ስቴፖች አሉን እና 5 ስቴፖችን አብረን እናያለን። ወደ መጀመሪያው ስቴፕ እናልፋለን። ላተራል ሬዝ ይሆናል የመጀመሪያው ኤክሰርሳይዝ። ላተራል ሬዝ የሚሰራው ለምንድነው? ከሶስቱ የሾልደር ክፍላችን ለሳይድ ከፍተኛውን አስተዋጽኦ ያደርጋል። ስለዚህ ላተራል ሬዝ በምንሰራበት ጊዜ እጆቻችንን በደንብ ከፍ በማድረግ ከቻልን እንደዚህ በማስመታት ብዙም ከፍ ሳይል በእንደዚህ መልኩ ማሰራት እንችላለን። በጣም አሪፍ በጣም አሪፍ። ስለዚህ የሳይዱን የሾልደር ክፍላችንን በደንብ የሚያሰራለን ኤክሰርሳይዝ ነው። ይህን ኤክሰርሳይዝ በጣም ብታዘወትሩት አሪፍ ነው እላለሁ። በጣም አሪፍ። ላተራል ሬዝ ከሚሰጣቸው ወይም ደግሞ ከሚያደርግልን ነገር በዋነኛ የትከሻ ክፍላችን ወይም ደግሞ የሳይዱን ክፍል በማስፋት ሰፊ የሆነ ትከሻ እንዲኖረን ያደርጋል ማለት ነው። ስለዚህ ይህን በምትችሉ ድግግሞች ከ3 እስከ 4 ወይም እስከ 5 ባሉ ድግግሞች ከ12 እስከ 15 ብትሰሩ ሳይዳችሁን በደንብ ማስፋት ትችላላችሁ ማለት ነው። ላተራል ሬዝን አንደኛ ላይ አስቀምጠናል። እሺ ወደ ሁለተኛው ኤክሰርሳይዝ እናልፋለን። እሺ ስለዚህ የኋለኛ ክፍላችንን ደግሞ በደንብ ለማሰራት ብዙ ጊዜ የማይሰሩ ወይም የማይተገበሩ ከሾልደራችን የኋለኛው ክፍል ነውና ሬል ዴልታችን በደንብ እንሰራለን። መልሰን በዚህ በላተራል ሬዝ ብንሰራው የተሻለ ነው። የጀርባ ክፍላችን በደንብ ለማሰራት ወይም ደግሞ የኋላውን ክፍል በደንብ ለማሰራት በዚህ መልኩ እጆቻችንን እስከ መጨረሻው በመዘርጋት በደንብም ቀና ሳንል ይህን ክፍል በደንብ ማሰራት እንችላለን ማለት ነው። በጣም አሪፍ በጣም አሪፍ። እንግዲህ እንደምታዩት ነው የኋለኛው ክፍላችንን የኋለኛው የትከሻ ክፍላችንን በደንብ የሚያሰራልን ኤክሰርሳይዝ ነው። ስለዚህ ላተራል ሬዝን በደንብ ለሬል ዴልታችን በጣም አስፈላጊ ከምላቸው ኤክሰርሳይዞች መካከል አንደኛው ነው። ስለዚህ የጀርባ ክፍላችንን በጣም ያማረ ወይም ደግሞ በጣም አሪፍ የሆነ የትከሻ ክፍል እንዲኖረን 3D የሆነ የትከሻ ፊዚካል እንዲኖረን ከሚያደርጉ መካከል እነዚህ ሁለት ኤክሰርሳይዞች የፊት ለፊትና ወይ ሳይድና የኋላው በጣም አሪፍ ናቸው ብዬ አስባለሁ። እሺ ወደ ቀጣዩ ኤክሰርሳይዝ እናልፋለን። እሺ ጋይስ ሶስተኛው ኤክሰርሳይዛችን የሚሆነው አርሎድ ፕሬስ ነው። በራሱ በቦዲ ቢልደር በአርሎድ የተሰየመው ይህን ኤክሰርሳይዝ በደንብ እንድታዘወትሩት እመክራለሁ። ይበልጥ የፍሮንቱንም ሳይዱንም በደንብ የሚያሰራልን በጣም ምርጥ ኤክሰርሳይዝ ነው አርሎድ ፕሬስ። አርሎድ ፕሬስን በዚህ መልኩ ነው የምንሰራው። ስለዚህ ፍሮንቱንም ሳይዱንም በደንብ የሚያሰራልን ላይክ እንደዚህ ማለት ነው። ስለዚህ ይሄን ኤክሰርሳይዝ በጣም ብታዘወትሩት የተሻለ ወይም ደግሞ አሪፍ የሆነ ትከሻ ይኖራችኋል። በጣም አሪፍ በጣም አሪፍ። አዎ የትከሻ ክፍላችንን ፍሮንቱንም ሳይዱንም በዚህ መልክ ያሰራልናል ማለት ነው። እሺ እኔም እሞክረዋለሁ። እኔ ይበልጥ ሳይዱም ሆነ ፍሮንቱ በደንብ እንዲታያችሁ በጀርባ ሰርቼ ላሳያችሁ። የምትሰሩበትን ክብደት በማሳደግ ሰውነታችሁ ላይ በደንብ ጫና በመፍጠር የሰውነት ጡንቻችሁን ማሳደግ ትችላላችሁ። ስለዚህ ይህን ፕሬስ በጣም በመደጋገም ከ4 እስከ 5 ባሉ ድግግሞች 12 እና ከዛ በላይ በመስራት ትከሻችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ እንዳያችሁት ነው ይሄው ትከሻችንን በደንብ ለማሰራት ወይም ደግሞ የተሻለ ትከሻ እንዲኖረን ፍሮንቱንም ሳይዱንም ያሰራልን አርሎድ ፕሬስ ነው ማለት ነው። ለፍሮንት
ሌላ ተጨማሪ አርሎድ ላይ ሆኖ ሌላ ተጨማሪ ከፈለጋችሁ ደግሞ ይሄን መጨመር ትችላላችሁ ማለት ነው። ለፍሮንት የሾልደር ክፍላችን በጣም አስፈላጊና በጣም የሚገነባልን ነው። በጣም አሪፍ በጣም አሪፍ። ስለዚህ ይሄን የፊት ለፊት ፍሮንቱን ፓርት በደንብ የሚያሰራልን ነው። ይሄንም ባሉ ድግግሞች ሰውነታችሁ እስኪዝል ወይም ደግሞ ሾልደራችሁ ላይ በደንብ ፔን እስኪሰማችሁ ድረስ እስከ መጨረሻው ደቂቃ ወይም እስከ መጨረሻው ፔን ድረስ በደንብ ብትሰሩ ፍሮንታችሁን ሆነ ሳይዱን በደንብ ማሳደግ ትችላላችሁ። እሺ ወደ አራተኛው ስቴፕ እናልፋለን። ዳስቲ ኦኬ the fourth one የሚሆነው ኤክሰርሳይሳችን ኬብል ፌስ ፑል ነው። ወደፊት አድርገን የምንሰራው ለትከሻችን እጅግ አስፈላጊ ከሆኑ ኤክሰርሳይሶች መካከል አንደኛው ነው። እኛ በአራተኛነት አስቀምጠናል። ኬብል ፌስ ፑልን እንዴት ነው የምንሰራው? ሌትስ ሲ ሰውነታችንን ብዙ ጊዜ ኬብል ፌስ ፑልን በምንሰራበት ወይም ፌስ ፑልን በምንሰራበት ጊዜ ሰውነታችን መንቀሳቀስ የለበትም። ቆመን ብንሰራ ይመረጣል። ግን ቆመን በምንሰራ ሰዓት ሰውነታችን ብዙ ጊዜ ብዙ የመንቀሳቀስ አጋጣሚ ስለሚኖር እንዲህ ወንበር ላይ በመቀመጥ በደንብ በመሳብ ልክ ጆሮአችን ጋር እስኪደርስ የሳይዱን ሆነ የፍሮንቱን የሾልደር ክፍላችንን በደንብ ማሰራት እንችላለን ማለት ነው። በጣም አሪፍ። እንደዚህ አይነት የ3D የመሰለ ሾልደር እንዲኖራችሁ ፌስ ፑልን የምታዘወትሩ አሪፍ ነው። በጣም አሪፍ በጣም አሪፍ። እሺ ሌትስ ትራይ። እሺ ሰውነታችን መንቀሳቀስ የለበትም ብያለሁ፣ መጀመሪያ እንዳልኩት ነው። እዛ ወደ ጆሮአችን መሳብ ነው። ወደ ጆሮአችን መሳብ። እሺ እንግዲህ እንደነገርኳችሁ ነው በአራተኛነት ያስቀምጫለሁ። እንደ ቦነስ ለሾልደር የሚሆነን ሌላ ኤክሰርሳይዝ ልንገራችሁ። እንደ ቦነስ ሌትስ ትራይ። እሺ ቦነሳችን የሚሆነው ሪሌት ፍላይ ነው። ለደረት በምንሰራበት በዚህ በደረት በምንሰራበት ብዙ ጊዜ በደረት ነው የምናውቀው ይሄን ኤክሰርሳይዝ እና ሪሌት ፍላይ እንሰራለን ለትከሻ። ይሄን እንደ ቦነስ አራተኛ ላይ አስቀምጧቸው ላይ እንደ ቦነስ ነው ይሄን ማሳየው። ስለዚህ እስኪ በደንብ ያውቸው ይሄን ኤክሰርሳይዝ ትከሻችንን ምን ያህል እንደሚያሰራ። በጣም አሪፍ በጣም አሪፍ። ስለዚህ ይሄንም ከ4 እስከ 5 ባሉ 12 ጊዜ እየደጋገማችሁ ወይም እስከ 15 ባሉ ብትሰሩ በጣም አሪፍ ነው። እንደዚህ አይነት 3D የሆነ ሾልደር ይኖራችኋል ማለት ነው። ይሄን ራሱን ኤክሰርሳይዝ ሌላ ቦነስ ልስጣችሁ፣ ሌላ ትሪክ ልስጣችሁ። ይሄን ኤክሰርሳይዝ በምንሰራበት ጊዜ በአንድ እጃችን እንደዚህ በማድረግ በደንብ ማሰራት እንችላለን ማለት ነው። ልክ እንደዚህ ይሄን እንደ ኤክስትራ ተወስዱና ተተገብሩታላችሁ። ስለዚህ በደንብ የትከሻ ክፍላችንን በደንብ ያሰራልናል ማለት ነው። በጣም አሪፍ በጣም አሪፍ በጣም አሪፍ። ትከሻችንን በዚህ መልኩ ማሰራት እንችላለን ማለት ነው። በጣም አሪፍ። ይሄንንም እንግዲህ በአንዳንድ እጃችን የምናደርገው ብዙ ጊዜ በአንዳንድ እጅ በምንሰራበት ጊዜ አንደኛው ክፍላችንን የበለጠ ማሰራት እንችላለን። በሁለት በሚሆንበት ጊዜ ትንሽ ክብደት ሲጨምር ወይም ደግሞ ትንሽ ፔን ሲኖረው የማቆም እንትኖች ስለሚኖሩን እንደዚህ በአንዳንድ እጅ በመደጋገም የትከሻ ክፍላችንን ፍሮንቱንም ሆነ ላተራሉን በደንብ ማሰራት እንችላለን ማለት ነው።
በጣም አሪፍ ስለዚህ ሁለት ቦነስ ወይም ደግሞ ሁለት ኤክስትራ ሰተናቸዋል አምስተኛውን አብረን እናያለን አምስተኛው በጣም ምርጥ የሚለውና መጨረሻ ላይ ደግሞ የምሰጣችሁ ቦነስ አለች በጣም አሪፍ ናት የተሻለ 3D የሆነ ሾልደር እንዲኖረን ከሚያደርጉ ኤክሰርሳይሶች መካከል አምስተኛው በጣም አሪፍ ነውና ተከታተሉኝ እስከመጨረሻው ቦነስም አለኝ ማለት ነው እሺ ጋይስ አምስተኛው ኤክሰርሳይሳችን ምንድነው ካላችሁኝ ባርበል ፕሬስ ነው ባርበል ፕሬስ ነው በስሚዝ ማሽን ስለዚህ ባርበል ፕሬስ ብዙ ጊዜ ብዙዎቻችን ያው እንሰራለን ባርበል ፕሬስ ለሾልደር ምን ያህል ጠቃሚ ወይም ደግሞ አስፈላጊ እንደሆነ ሁላችሁም የምታውቁት ነው ግን ብዙ ጊዜ ምንድነው ሰውነታችን የመንቀሳቀስ ባህሪ ያለው እና በእነዚህ አይነት ማሽን በስሚዝ ማሽን ብንሰራ የተሻለ ሰውነታችን ወይም ደግሞ ያዝነው ክብደት እንዳይንቀሳቀስ ያደርጋልና በእነዚህ አይነት በስሚዝ ማሽኖች ብንሰራ የበለጠ አሪፍ የሆነ ሾልደር ይኖራል ማለት ነው ይሄን ክብደት በጣም ጨምረን በመንሰራበት ጊዜም ያስገፋናል ቢኮዝ ብዙም እንቅስቃሴ ስለማይኖር ከሰውነታችን የማሰራት እድሉ በጣም ሃይ ነው ማለት ነው ሶ ይሄን አብረን እንሰራለን እስቲ ሌትስ ትራይ ኢት ጎ በጣም አሪፍ በጣም አሪፍ በጣም አሪፍ ጎበዝ ጎበዝ በጣም አሪፍ ሂድ 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 በጣም አሪፍ ሶ እንግዲህ እንዳያችሁት ነው ሾልደራችንን ይበልጥ ለማስፋት ወይም ደግሞ ለማተለቅ ከሚረዱን አንደኛና ትልቁ ኤክሰርሳይሶች መካከል ባርበል ፕሬስ አንደኛ ነው እስቲ ነው ሞክራለሁ አብራችሁን ሞክሩ ክብደቱ በጣም ሃይ ነውና ትንሽ ነው ሞክርላችሁ በጣም ይፈትን ነበር ኪሎ ትንሽ ብዛት ያለው ኪሎ ነው ያነሳ ነውና በሚችሉት ኪሎውን ትንሽ በማሳነስ ከዛ በየጊዜው ከፍ በማድረግ እንደዚህ አይነት የሚያምር ሾልደር ይኖራቸዋል ማለት ነው እንዴት አያችሁት ሾልደራችንን ሶ እንግዲህ እንደዚህ አይነት ሾልደር እንዲኖረን መጨረሻ አንድ ቦነስ ወይም ደግሞ አንድ ትሪክ ልስጣችሁ ሾልደራችሁን በጣም የሚያተልቅላችሁ ወይም 3D የሚያደርግላችሁን አንድ ቦነስ ልስጣችሁ ሌትስ ትራይ ኢት ኤክሰርሳይሳችንን ሰርተናል ቦነስ አለኝ ብያችኋለሁ ለሶስቱም የሾልደር ክፍላችን ማለት ነው ለሳይድም ለላተራልም ሆነ ለፍሮንቱ የሚሆነን ቦነስ ነግሯችኋለሁ ብያችሁ ነበረ እንግዲህ ይሄ ነው ቦነሴ አፕራይት ሮውን ነው የምናየው እሺ አፕራይት ሮውን እናያለን በጣም አሪፍ በጣም አሪፍ በጣም አሪፍ ይሄ ሶስቱንም ክፍላችንን የሚያሰራን እንዲሁም ይሄኛውን ክፍል በደንብ ያሰራልናል በነገራችሁ ላይ እንደዚህ ይሄን ከዚህ ጀምሮ እስከዚህ ያለውን የሰውነት ክፍላችንን የሚያሰራልን ኤክሰርሳይዝ ነው ይሄን ኤክሰርሳይዝ አዘውትሩት እንደ ቦነስ በሰጣችሁን እንድታዘውትሩት ሪኮመንድ አደርጋችኋለሁ ማለት ነው በጣም አሪፍ በጣም አሪፍ ስለዚህ ይሄን ኤክሰርሳይዝ በጣም በመደጋገም ሾልደራችንን ማሳደግ እንችላለን ማለት ነው እሺ ይሄን ኤክሰርሳይዝ በመንሰራበት ጊዜ ምንድነው ካደረስን በኋላ ወይም ደግሞ ላይ እዚህ ጋር ካመጣን በኋላ አውርደን የተወሰነ ሰከንድ 1-2 ሰከንድ ወይም ደግሞ 1 ሰከንድ ማቆየት ይኖርብናል ማለት ነው ሶ እስቲ እኔ ልስራው ነው እሺ እንግዲህ ዛሬ የሾልደር ሰርተናል ሾልደራችንን ለታቻችሁ እስቲ ኮሜንት ጻፉልን ይሄን የሚመስል ሾልደር ለመያዝ ከፈለጋችሁ
ወይም ደግሞ እንደዚህ አይነት የሚያምር ሾልደር እንዲኖራችሁ ከፈለጋችሁ ይሄን ኤክሰርሳይዝ አዘውትሩት እና ይሄን ኤክሰርሳይዝ ልመዱት። ወይም ደግሞ ሾልደር ሰራለሁ ብላችሁ እስከገባችሁ ድረስ ይሄን ኤክሰርሳይዝ መስራት እንዳትረሱ። እሺ እንግዲህ የዛሬው ውሏችን ወይም ደግሞ የዛሬው ቪዲዮአችን ይመስላል። በሱ ፊትነስ ነን። ለቻናሉ አዲስ የሆናችሁ ሳብስክራይብ ማድረግ እንዳትረሱ። ቶሎ ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን መንካት እንዳትረሱ። የትኛውን የሰውነት ክፍላችሁን ማሳደግ ትፈልጋላችሁ ወይም ደግሞ ምን ልታማክሩ ትፈልጋላችሁ? አድቫይስም ስትፈልጉ ጻፉልኝ። የተለያዩ ነገሮች ሳፕሊመንቶችንም ሪኮመንድ አደርጋችኋለሁ ማለት ነው። ቀጣይ ሳምንት በሌላ የሰውነት ወይም ደግሞ የኤክሰርሳይዝ አይነት እንመጣለን። ቸር ሰንብቱ።